ሰላም ሰላም እንዴት ናችሁ ውድ ተመልካቾቼ ሰላም ናችሁ ወይ? እኔ ደህና ነኝ። ዛሬ ደግሞ ቀለል ያለ የኬክ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ኬኩን ለመስራት ዊፒንግ ክሬም ያስፈልገናል። እቃዬን ለ30 ደቂቃ ፍሪጅ ውስጥ አስቀምጬው ነበረ በደንብ እንደሚቀዘቅዝ ማለት ነው። እዚህ ጋር 1/4 ኩባያ የደቀቀ ስኳር አድርጌበታለሁ እና 2 የሾርባ ማንኪያ ኮርን ስታርች አድርጌበታለሁ። እሱን ካሌላችሁ የበቆሎ ዱቄት መጠቀም ትችላላችሁ። ይህንን አንድ ላይ አሁን እንመታዋለን። እንደምታዩት ያው ኮርን ስታርቹ የሚጠቅመን ዊፒንግ ክሬም እንዳይቀልጥብን ይጠቅመናል። ለዛ ነው እንጂ ባታረጉበትም እንደ ምርጫችሁ ነው ማለት ነው፣ እንደፈለጋችሁ ነው። ግን ዊፒንግ ክሬም አንዳንዴ ይቀልጥ አይደለ? ለዛ ጠንቀር እንደሚያደርገው ይረዳዋል ማለት ነው። እዚህ ጋር ማንኛውም ብስኩት አለ፣ የፈለጋችሁን ብስኩት መጠቀም ትችላላችሁ። እሱን አሁን ወተት ውስጥ እየነከርን ያዘጋጀነውን ክሬም ቀብተን የምናስቀምጠው ቦታ ላይ ቁጭ እናደርገዋለን። ይሄው በዚህ መልኩም ከስር ትንሽ አርግታችሁ እንዲያጣብቅልን ነው የሚረዳው ማለት ነው። ክሬሙ እንዳይንቀሳቀስብን ነው የሚረዳው። ሁሉንም እንዲካጣበቅነው በኋላ ከላይ ክሬሙን እናደርግበታለን። ቀድም ያዘጋጀነውን በዚህ መልኩ አድርገን እንሸፍነዋለን። ያው ኬክ ለመስራት አንዳንዴ አይመች ሲለን በዚህ መልኩ ደግሞ ቀለል አድርገን መስራት እንችላለን። ሁሉንም በዚህ መልኩ እንጨርሰዋለን እስከምንፈልገው ደረጃ ድረስ ማለት ነው። ከስር ክሬሙን እየቀባን ከላይ ብስኩቱን እያስቀመጥን እስከምንፈልገው ደረጃ ድረስ በዚህ መልኩ እናዘጋጀዋለን።